መጨረሻውን አይተህ ለመጀመር የሚከተሉትን ጥያቄዎች መጠየቅ ጠቃሚ ሊሆን ይችላል። ይህ የሚጀምረው ነገር ሲያልቅ ውጤቱ ምን እንዲመስል ነው የሚፈልገው? ይህንን ጥያቄ መመለስ ለመጨረስ ቆርጠህ እንድትጀምር ውስጥህን የሚያነሳሳ እይታን ይሰጥሃል። በተጨማሪም የአንድን ነገር ፍጻሜውን በማየት ጽኑ በሆነ ዓላማ እንድትጀምረውና ጠንክረህ እንድትቀጥል ይደግፍሃል። የአንድ ነገር ጅማሬውን ብቻ ሳይሆን ፍጻሜውንም ቁልጭ ባለ መልኩ ስታየው በነገሩ የማመንህና ያለማመንህንም ነገር እንድትወስን ያደርግሃል። ለመጀመር ያለህ ጉጉት ይህንን የውስጥ ፍላጎት ሊጋርድብህ ይችላል። የፍጻሜውን ስዕል ግን በአእምሮ አይተህ ስትጀምር ጉጉትህ በጅማሬው ላይ ብቻ መሆኑ ይቀርና ወደ ፍጻሜው ላይ ይሆናል። ለመጀመር ካለህ ጉጉት ይልቅ ለመጨረስ ያለህ ጽኑ ፍላጎት ካልበለጠ የመጨረስ ጉዳይ አጠራጣሪ ነው። ወዴት እንደሚሄድ ለሚያውቅ ሰው ይህች ዓለም መንገዱን ትለቅለታለች ይላል ራልፍ ዋልዶ ኤመርሰን።